ሴቱ እድሜውን ይቀንሳል አሉ ነው እንግዲህ አሉ ነው 40 ዓመት ሆኗት 25 ዓመቴ ነው ትላለች ማለት ነው። ምስኪን እንደው እና እኔ ይቅር በሉኝ እና ስላልጠየቅኩ አላየሁም ማለቴ ነው። እና ሰው እድሜውን በጣም ይቀንሳል። ክፉ ስራችንን እግዚአብሔር ይቀንሰው ሆነቱ እድሜያችን እንኳን ቢጨመርም ችግር የለውም ችግር ስለሌለው እና ምንድነው ስንት ዓመታችሁ ነው? አሁን እኛ ብንሞት ስንት ዓመት ተብሎ ነው ህንጻችን ላይ የሚጻፈው? እሺ ምንድነው የጠየኳችሁ? ብትሞቱ ስንት ዓመታችሁ ነው ተብሎ የሚጻፈው? መቼም 20 ዓመት ያልሆነ ሰው የለም አይደል? ባጭሩ ማለት 20 ዓመት ከሆነ ስንት ዓመታችሁ ነው የሚጻፍ ስትሞቱ? ይሄ በእኛ ሀገር ቢለመድ በእውነቱ ማለት ነው። ሳይወለድ የሞተ የተባለው ስራ ሳይሰራ የሞተ ሰው ነው። ስራ ሳይሰራ ዝም ብሎ ተጎልቶ ኖሮ ዝም ብሎ ይሄደ ማለት ነው። ሰው መወለዱ ስራ ሊሰራ ነው። ሰው መጨነቅ ያለበትም እዚያኛው ቦታ ያላችሁ አሁን ልብ ብላችሁ ስሙ። ሳንወለድ የሞተን የሚባለው እርግጠኛ ነኝ እኛው ማለት ነው። ለመንግስተ ሰማያት የሚሆን ስራ ሳይሰራ በሰው ፊት ስላለው መልክ ብቻ የሚጨነቅ በእግዚአብሔር ፊት ያለው መልኩ በቆሻ እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ሰውን እስከ ውስጥ ዘልቀ ገብተ ብታየው ነፍሳችን ከኃጢአት ጋር ተላምዳ ኃጢአት ጥላጥሎባት ድር አድርቶባት ቆሽሻታ እንደምታገኛት አታውቅም ወይ ይላል። እንደ ሰው አሁን ሰው በደንብ ስታዩት መልኩ ቁልጭ ያለ ጥርት ያለ ሽቶ የተረጨ ነጭ ለበሰ ነው። ነፍሳችን ግን ምን ያህል እንደቆሸሸች ለፍሷ መጨነቅ አለብን። ለዚህ ነው የሶርያው ኤጲስቆጶስ ልጅ ቅዱስ ያዕቆብ ዘስሩግ አንሰ እፈር ሰለስተ ግብራተ እኔ 3 ነገርን እፈራለሁ። አቲ ጻተ ነፍስ እምስጋዬ የመጀመሪያዋ ነፍሴ ከስጋዬ መለየት ነው። ወሳልስ ቀዊም ቅድመ ፈጣሪ ሁለተኛውም በፈጣሪ ፊት መቆም ነው። ሶስተኛውም ወሳልስ ጻተ ፍትህ ላይሌ ሶስተኛውም ከእግዚአብሔር ቁርጥ ፍርድ መውጣቱ ነው ይላል። የመጀመሪያው ነፍሴ ከስጋዬ መለየቱ ነው ያለው ክርስቲያን እንዲጨነቅለት የተነገረው ነገር ምንድነው? የነፍስ ከስጋውን መለየት ማሰብ አለበት። በቃ አሁን መጨነቅ ካለባችሁ ለዚህ ተጨነቁ። ማምላክን ለዚህ ብቻ አዛኝን ከልቤ ነው መጨነቅ። በዚህ ዓለም ያለው ነገር ይኸውላችሁ ሰው ከጭንቀት ነፃ መውጣት የሚችለው ይህን ሲያስብ ነው። በዚህ ዓለም ያሉ ነገሩ ሁሉ የሚያልፉ መሆናቸውን ስናስብ ህሊናችን ጸጥ ይላል። ከዚያው ሰላማዊ ሰው ይሆናል። እስኪ ያልፋል በሉ ያልፋል በሉ እንጂ ያልፋል። እስኪ ያልፋል። አሁንም አንድ ሰው መጥቶ ጥርግርግ አድርጎ ሲሰድብህ ያልፋል። እስኪ ያልፋል በሉ። ሲያ ሙልጭ አድርጎ እንደው አንድ ሰዓት ቢሰድባችሁ ዞር ስትሉ ምን ብሏል? አለፈ እኮ በቃ የለም። ተመልከቱ በምን አይመለስም መሰላችሁ?